እናት ይሄን ልጅ ታውቂዋለሽ? እስኪ ሊያው። ወይ በጣም ይቅርታ አላወኩትም። አና 2 ዓመት ሙሉ አንድ ቀን ሳናርፍ ፈልግ ነው፣ ግን አንድ ፍንጭ እንኳን አላገኘንም። ቆይ እስከ መቼ ነው እንደዚህ የምትሆኝ? እስከማገኘው ጆ፣ እኔ እሱን ካላገኘሁት ልብ አያርፍም። አውቆ የተደበቀ ሲባል ሰምተሽ አታውቂም? አንቺም ማግኘት ሳይፈልግ ቀርቶ ቢሆንስ ስልኩንም ሰፈሩንም የቀየረው ለምን እንደዚህ ያደርጋል? ትዝ ይለኛል ለመጨረሻ ጊዜ ስንለይ በጣም ጥሩ ጊዜ አሳልፈን ጠዋት ቤተክርስቲያን እንደምንገናኝ ተቀጣጥረን ነበር የተለያየ ነው። ቆይ ለምን ብሎ እንደዚህ ያደርጋል? ምናልባት ሌላ ሴት ዝም በል እንዳጨርስ። እሱ እንደዚህ አያደርግም። ይቅርታ፣ ምናልባት ከኔ ጋር መንከራተት ሰልችቶት ይሆናል። ለእስከዛሬው በጣም አመሰግናለሁ። ከዚህ በኋላ እኔ ራሴ ብቻዬን እፈልጋለሁ። ደህና ሁን። ቆይ አንድ ነገር ሆኖስ ቢሆን ሞት እንኳን ቢሆን ሬሳውን እስካላየሁኝ ድረስ መፈለጊን አላውቅም። ቪዲዮን ያያችሁትን ይመስል ነበር። ያላችሁን ሐሳብ ኮሜንት ምናምን ኮሜንት ላይ ጻፉልኝ። ደግሞ ዩቲዩባችንን ገብታችሁ ሰብስክራይብ አድርጉ።